ነፃነት ወርቅነህ በኢትዮጵያ የታወቀ የተከበረ እና በሕዝብ ልብ ውስጥ ልዩ ቦታ ያለው አርቲስት ነበር። እርሱ በትውልድ ዘመኑ የቲያትር፣ የፊልም እና የቴሌቪዥን ዓለምን በተፈጥሯዊ ችሎታው፣ በቀልድ እና በክብር አቀራረቡ አስደናቂ ስፍራ አስቀምጦ አለ። ከሄደ ቦዋንስ ፊባዬና መር ቺ ያሉ ፊልሞች ውስጥ ያቀረበው ተዋናይነት ብዙ ሰዎችን ማስደሰት ቻለ። በኤቢሲ ቴሌቪዥን ላይ ያቀረበው እንግዳ ተቀባይነት ደግሞ በሁሉም ዕድሜ ቡድን ውስጥ ፍቅር አገኘ። ረጅም ጊዜ ከበሽታ ጋር በጸጥታ ከተዋጋ በኋላ ሞቱ። የኢትዮጵያ የኪነ ጥበብ ዓለም ለማይሞላ ክፍተት ሆነ። የሞቱ ዜና ከተሰማ በኋላ አርቲስቶች፣ ሚዲያ እና ደጋፊዎቹ በጣም ጥልቅ ሐዘን ገለጹ። እርሱን እንደ ትሁት አክብሮ ያሉን ሰውነቱን የጠበቀ ሰው አስታወሱ። በግል ሕይወቱ ውስጥ ታማኝ ባልና አፍቃሪ አባት ነበር። ታዋቂነት ቢኖርም ቀላልነትን እና የቤተሰብ እሴቶችን ሁልጊዜ ቀዳሚ አድርጎ ኖረ። ነፃነት ወርቅነህ ዛሬ በአካል ባይኖርም የተወለደው ተጽዕኖ፣ የተወደደው ፈገግታ እና የተወሰነ ሥራው ለዘላለም በሕዝብ ልብ ውስጥ ይኖራል። ተመራማሪ እና ጌፕ ዘይቤ ያላቸው ዜናዎችን ለማግኘት ቻናላችን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ያድርጉ እና ለአዳዲስ ማስታወቂያዎች በየዋይካን ይጫኑ።